የመጣሁት ካሬካ ነው። ካሬካ ስሜ ዝናሽ ይባላል። ዝናሽ እኔ ወስሮ ታሲ ሳኒ አገላገሊን ሲጀመር እኔ አላምንም አገልግሎት አማኒ ክትከታ አይደለም። ከዛም እኔን መጨረሻው ነው ተወትራሽን ዴንትሪ ስለ መሬት ጉዳይ 7 ዓመት ነው በጣም 7 ዓመት ሙሉ ከሳስቲ ይድረስ ነው። ከዛም ተስፋ ቆረጠን በሱ ላይ ማለት ነው። እኔ ቆርጫለሁ ተስፋ በቃ አልፈልግም ከዚህ በኋላ የነሱ ነው ከዚህ በኋላ ግን ቦታ አይደና ገለኮ ቦታ ነው። ስለዚህ ተስፋ ቆርጫለሁ እኔ ከዚህ በኋላ ቦታው ሰፈር አካባቢ ነው ወይ በቃ የኔ ቤት የኔ ሰፈር አይደለም የኛ ቤት አይደለም ጋራ ወሰነር ወጣው በቃ እኔ ወጥቼ ካምፓስ 5 ዓመት ነበር የተማርኩት አምቦ ዩኒቨርሲቲ ነው የተማርኩት። ከዛም አንደኛ ሁሉ ነገር በአንዴ ተዘጋ ማለት ነው። መሬቱ ጉዳይ ተዘጋ። ተመረኩኝ ወረቀቱን ቤት አስቀምጬ ዝም ብዬ ነው በቃ እንትን የሚለው። ከዛም እንደዛ ያረኩኝ የሆነ ታይም ላይ በጣም ተናድጄ ጋራ አለ ደቂቃ ገባው እዚህ ጋር እየዘመራችሁ ነበር እናንተ እያለፍሽ ነው የገባሽው? አዎ እያለፍኩኝ ገባውና ቁጭ ብዬ እያስተማርክ ነበር አንተ። ከዛም ሰሞኑን ትንሽ ደቂቃ ነው የተቀመጥኩት ወጣው። ከዛም በኋላ ውስጤ ደግሞ ለምን ወጣሽ አለ። ለምን ትወጫለሽ ምናምን ተወጣሽ በኋላ ለምን ትወጫለሽ ግቢ ተመልሰሽ ምናምን ይለኛል። ከዛም እዛ አካባቢ ህፃናቶች አሉ በዚህ በኩል ደግሞ ትልቅ ሰው አለ። እዛ ጋር ሄጄ ህፃናቶች ጋር ነው የተቀመጥኩት እኔ ሄጄ። ከዛም በኋላ ተነሺ አልከኝ ልሄድ ልነሳ ሲል ተነሺ ምናምን እሺ ብዬ ተነሳውና ያንቺ የተያዘ ነገር ሲፈታ ያለው አልክ መጀመሪያ አሜን አልኩኝ። ዝም ብዬ አሜን አልኩኝ። ከዛም አላመንኩም በነገራችን ላይ ማለት ነው። ከዛም አሜን አልኩኝ። በጣም አገለገልክ ነገርከኝ እንደዚህ ይሆናል ብለ እዚህ ጋር አሉ ሰዎች እኔን ያገለገልክ አሉ እዚህ ጋር የሰሙት ማለት ነው። እንደዛ ስትል እዚህ ጋር የሆነች ሴትዮ ነበረች እሷንም አገልግላ ነበር እኔንም አገለገልኩ። ሁለት ሰው ነው ያገለገልከው ሄድኩኝ። ከዛም ያኔ ማክሰኞ ነበር ቀኑ አንድ ይሄንን ሳምንት ውሎ ቀጣይ ሳምንት ማለት ነው ማክሰኞ ላይ ሮብ ማለት ነው። ሮብ ላይ ቀጠሮ ነበር ለኛ። እኔ አልሄድም ቀጠሮ የምን ቀጠሮ ነበር? የፍርድ ቤት ቀጠሮ መጨረሻ ቀጠሮ ማለት ነው። ከምን ጋር የተገናኘ? የመሬቱ ጉዳይ ማለት ነው። እኔ ለ7 ዓመት ተዘግቶ ነበር። አዎ ከዛም ቀጠሮ ነበረ ሰፈር ምናምን መጥቶ እኔ የለውም እዚህ ነበርኩኝ እኔ። እናንተ ሰፈር መጥቶ እኮ ደውሎ ልጆች እናንተ ጋር መጥቶ እኮ ቀውጢ ተፈጠረ ሰፈር ላይ ምናምን አሉ። ከዛም ምንድነው ደግሞ ምናምን አልኩኝ። ከዛም አረ ቀውጢ ነበረ አሁን ሮብ ነው ውሳኔ አሉ አይደል አልኩኝ። አረ እውነት ነው ምናምን ብዬ ተውኩትና አንተ ያገለገልከው ማክሰኞ ነበረ አንድ ሳምንት ካለፈ በኋላ ቀጣይ ሳምንት ማለት ነው ሮብ ላይ ማክሰኞ አልፎ አገለገልክ ማክሰኞ ሮብ ላይ ተደወለልኝ ለኔ ስልክ በሳምንቱ ከዛን ተደወለና ከፍርድ ቤት ዳኛው ነው የደወለው ለኔ። በፊት እኔ ግቢ ያለው ቀጠሮ ሲኖር ለኔ ነበር ጥሪ የሚመጣው በኔ ስም ያለው ቦታው ማለት ነው። ከዛም ተደወለልኝ። ሲደወል ደኙ ደወለ በፊት ዩኒቨርሲቲ ያለው ቀጠሮ ነበረ እንዲ አርጊ ይለኛል እኔ እንደውሎ ማለት ነው። ከዛም እሺ ይላለው መጣለው እከተላለሁ ምናምን። ከዛም በኋላ ሙሉ ተውኩት እርግፍ አርጌ ማለት ነው። ሰው ሁሉ ለምንድን ነው እንደዚህ የምታረጊው ይሄን ሁሉ መሬት እንደዚህ ታረጋለሽ ይሉኛል። ከዛም አልፈልግም ከዚህ በኋላ የነሱ ነው በቃ የኛ ነው አለ አይደል የነሱ ነው እነሱ በብር በምን ዘጉ እኔ ከዚህ በኋላ አልፈልግም አልኩኝ። ከዛ በኋላ ተደወለልኝ እንዲህ ስልኩን ሳየው እንደኛ ነው የደወለው። ሄሎ አልኩኝ ከፍርድ ቤት ከፍርድ ቤት ደወለ ሄሎ አልኩኝ በሳምንቱ ማለት ነው። ሄሎ አልኩኝና እንዴት ነሽ ደህና ነሽ የተመዝገኝ ልጅ ነሽ አለ። አዎ ነኝ አልኩኝ። ከዛም ፍርድ ቤት ከፌደራልና ሰበር ምናምን እንደዛ የሚለው ነገር እዛ እየፈለጉ ነው እንጂ አትመጪያለሽ አሉ። አልመጣም አልኩኝ። እሺ ለምን ነው የማትመጪው? አልመጣም አልኩኝ። ከዛም አራናይ አልመጣም ብዬ ዘጋውና ስልኬን ዘግቼ እንትን አደረኩኝ። ከዛም በኋላ አይወሰንም ሲጀመር ለነሱ ነው የሚወሰነው ለኛ አይወሰንም እኔ አውቃለሁ አልኩኝ። ዝም ብሎ ነው ቀጠሮ የሚጥሩት ስል ከሰዓት በኋላ ጠዋት ተደወለ 3 ሰዓት አካባቢ። ከሰዓት በኋላ ደግሞ ተደወለ። አረ ሙሉ ስልኬን ሳይለንት አድርጌ አስቀምጬ ነበር የሄድኩት። ሰው ሁሉ ነው የደወለው ከ20 በላይ ማለት ነው። ሮብ ከሰዓት በኋላ ሮብ ከሰዓት በኋላ ጠዋት ተደውሎ አልሄድም አልኩኝ እኔ። ከዛም ከሰዓት ላይ ደግሞ 20 ምናምን ስልክ ነው የተደወለውና እንደዚህ አንዱን አነሳውና ጓደኛዬ ናት ለሷ ደወልኩኝ። ምንድነው ሰው ሁሉ ለኔ ዛሬ ስልክ ይደውላል ምንድነው አልኩኝ። እንዴ አልሰማሽም እናንተ ቤት ቀውጢ ነው ዛሬ አሉ። ምንድነው አልኩኝ። ተወሰነ እኮ የእናንተ መሬት ከዚህ በኋላ አይነሳም
የመጨረሻ ውሳኔ ነው የተወሰነው። ምን አላምንም አልኩኝ። ጌታን ማንንም ጠይቄ አለች። ሰፈር ላይ አለች የሆነች ሴት ያደወልኩኝ። ስደውል ተወሰነ እልል ትላለች። ተወሰነ እልል ትላለች ሴትዮ ማለት ነው። ተወሰነ። ለ7 ዓመት ያልተወሰነው 7 ዓመት ሙሉ በጣም ነው የለፋነው። አለቀሰን። ሁሉ ሰው ቸርች ሰው ነው ያለቀሰ። የሰፈር ሰው ሁሉ ነው ያለቀሰው። በነገራችን ላይ የ7 ዓመት እስራት ለኔ ዛሬ ያኔ ነው የተፈተው። ደግሞ ለጌታ ይሁን ጭብጨባ ልልታ። ክብር ለስሙ ብቻ ይሁን። የእግዚአብሔር ሰው ያለው ነገር መሬት ላይ ጠብ አይልም ያልኩኝ ነበር ለነሱ የነገርኩት። እኔ እኮ አላምንም ነበር፣ በጭራሽ አላምንም ነበር። ግን እሱ ያገለገለው ነገር ነው ዛሬ የተፈታል። እውነት ይርስል ሂጂና ጌታን ለእግዚአብሔር በሱ ፊት ቆመሽ መስክሬ ምናምን አለች። የሆነች ሂጂ አለ። እህቴ ራሱ አዋሳ ናት ያለች። ደወለችና አትሄጂም ትለኛለች። ከዛም ይሄ ነገር ጨርሼ መጨረሻ አይሆንም ሄደሽ መስክሬ ትለኛለች እህቴ። የሰፈር ሴትዮዋም አለች አንዷ ሂጂ ምን ትሰራለች ምናምን ትለኛለች። በነገራችን ላይ በዚህ አጋጣሚ የሆነ ነገር ልንጋች። እሱ ያለው ነገር እሱ የእውነተኛ የእግዚአብሔር ነቢይ ነው። የእውነተኛ የእግዚአብሔር በነገራችን ላይ ይሄ ብቻ አይደለም። ደግሞ በጣም ብዙ ሰዓት ላይብረሪ ስቀመጥ እዚህ ጋር ያመኛል። በጣም ነው የሚያመኝ ማለት ነው። አንዳንዴ እግሬ ራሱ ያብጠኛል። ከዛም በኋላ ያኔ ነው የጸለይኩት እሱንም ማለት ነው። እንዲህ ያብጠኛል። ብዙ ሰዓት መቀመጥ አልችልም። ደግሞ ዝም ብሎ አይኔ ደግሞ ዝም ብሎ ያነባል ምናምን ነገር። ከዛም አንተ ከጸለይክ በኋላ ሁሉ ነገር ነፃ ሆነ። ምን ያልኩት ያኔ ምናል የሆነ በሽታ ሲፈታ ምናምን ብዙ ነገር ነው የሰበከው። አሜን ብሉ በእምነት አልክ። አሜን አልኩኝ። እንደዚህ ይዤ ምናምን አሜን አልኩኝ። እሺ ታረክሽ። አሜን አልኩኝና ያኔ ሄድኩኝ። እስቲ ያመኛል እንዴ ምናምን ብዬ እንደ ስፖርት ምናምን መስራት ጀመርኩኝ። ብዙ ሰዓት መቀመጥ መነሳት ምናምን ጀመርኩ። በጭራሽ ያመኝ አሁን በጣም ደህና ነኝ። ከዛ በፊት ብዙ ሰዓት ትቀመጪ ያመምሽ ነበር? በጣም ነው ያመኝ። እስካሁን ድረስ መቀመጥ አልችልም። እንደዚህ አይነት ወንበር ላይ ደግሞ ኋላ ላይ ያለው ወንበር ላይ መቀመጥ አልችልም። እንዲህ ተደግፌ ምናምን ነው። ቤት ላይ ራሱ ሲቀመጥ እንዲህ እግሬና እንትን ላይ አድርጌ ነው መቀመጥ። ከዛ ከጸሎቱ በኋላ በጣም ነፃ ነኝ አሁን። የእውነት ለጌታ ለኢየሱስ ይሁንልን። በጣም አከብራለሁ፣ በጣም ወዳለሁ። አንተ እውነት የእግዚአብሔር ነቢይ ነህ። እኔም እንዲሁ በጣም ነው ማከብራችሁ፣ በጣም ነው ማከብርሽ። ደግሞ ሳታምኒ ነው እዚህ ቤት የገባሽው? አምነሽ ነው ግን የወጣሽው? አላመንኩም። ግን የሰባት በጣም ደስ ያለኝ እኔን ደግሞ የአባቴ የእናቴ የቤተሰቦቼ ለቅሶ በባዶ ስላልቀረ ደግሞ በጣም ደስ ብሎኛል። እግዚአብሔርንም በጣም አመሰግናለሁ። አጨብጭቡ ለጌታ ክብር። በዚህ ምስክርነት ቆሜ ለእናንተ ትንቢት መውራት ፈልጋለሁ። ለረጅም ዓመት የተዘጋ ነገር አሁን አውቆ ይከፈታል። የፋይናንስ ነው፣ የሥራ ነው፣ የፍርድ ቤት ነው፣ የኤችአይቪ ነው፣ የበሽታ ነው፣ የሱካር ነው፣ የግፍት ነው፣ አላውቅም። ከነገ ሳምንት በኋላ ተደውሎ የለም ይባላል። ሂደሽ የለም ይባላል። ታይተ የለም ይባላል። ከዛም ቀርጬ እንደውልስ አልመሰክርም አልኩኝ። ከዛም እንዴት እንዳረጋ ተቀላ። እግዚአብሔር ደግሞ ስልክ ነበር፣ ትልቅ ስልክ ነበር። ሽንት ቤት ገባ። አልመሰክርም ስል ሽንት ቤት ገባ። ከዛ ሽንት ቤት ስገባ ለካ እኔ ሲጀምር እዚህ ጋር የሆነች ልጆች አሉ፣ 2 ልጆች እዚህ ቤቲንግ ቤት የሚሰሩት ማለት ነው። አንቺ እኮ ስላልመሰከርሽ እኮ ነው ሽንት ቤት ስልኩ የገባው አለች። የሆነች ኦርቶዶክስ ናት በነገራችን ላይ አንዷ ማለት ነው። ለዛ እኮ ነው ሽንት ቤት የገባው አለች። እኔ እፈራለሁ፣ ህዝብ ፊት ቆሜ እኔ እመሰክራለሁ አልመሰክርም አልኩኝ። ከዛም ሽንት ቤት ስልኬ ሲገባ ማለት ነው ምንም አልመሰለኝም። በቃ እንደውንስ እመሰክራለሁ፣ እንደውንስ ሌላ አዲስ ስልክ ስለሚገባ ነው እንደዚህ የሚሆነው አልኩኝ። አጨብጭቡ እባካችሁ። ሃሌሉያ አልኩኝና አንተ በቃ የግድ ዛሬ መመስከር አለብኝ ብዬ መጣሁ እና እንኳን ገባ ስልኬ የራሱ ሽንት ቤት እንኳን ገባ። ምክንያቱም አንተ የእግዚአብሔር ነቢይ የእግዚአብሔር ሰው እንደሆንክ በኔ ምክንያት በሬ ላይ ማየት አለባችሁ። የእውነተኛ ሰው ነው፣ የእግዚአብሔር ነቢይ ነው። እግዚአብሔር በሱ ውስጥ በጣም በሱ ውስጥ ነው ያለው። አንጸባርቆ ፊቱ ላይ ይታያል እግዚአብሔር። አሜን አሜን። ይሄ ቃል አሜን። በነገራችን ላይ ሳታምን ያለፈች የገባችው ሴት በተፈጠረው በጸሎቱ ጉልበት በሳምንቱ ምልክትና ታምራት እጁ ላይ ርክብክብ ሲደረግ አይታ ዛሬ ላይ ፊቱ ላይ የሚያበረቅርቅ አምላክ አለ አንተ ላይ። ብታምንም ባታምንም የትንቢት መንፈስ በሩን ይከፍታል። ብትቀበልም ባትቀበልም የተዘጋቢ በር ሁሉ ይከፈታል። በዚያ ጋር ታምን ልጸልላችሁ። መካኖች በዚህ ወር መውለድ ይጀመሩ። ስራ የተዘጋባቸው ይከፈትላችሁ።
ከሀገር ውጭም ከሀገር ውስጥም ተሰቃይታችሁ በሰው ሀገር በስደት በሳውዝ አፍሪካ ቀጥሎ ደግሞ በዱባይ ቀጥሎ በአረብ ሀገር በሳውዝ አፍሪካ የተኛው ሀገር ላይ የተኛው ክፍል ዓለም ቁጭ ብላችሁ የምትሰቃያችሁ ሰዎች ከዚህ በኋላ እረፍት ያገኛችሁ። በየከተማ በየክልል የምትገኙ መንፈሳዊ ልጆችም ከተጸለየበት ቦታ ጀምራችሁ ወደ ከፍታ ሄዳችሁ ሰዎች በእናንተ ላይ የተወረወረ ቀስት ይሰባራል። የተኛው የበረከት ቁልፍ ወደ እጃችሁ ይግባል። በዚህች ዓመት ሳትመሰከሩ አትሻገሩም። አሜን ይባላል። አዲስ ድንቅ ነገር ደግሞ ወደ እጅሽ ይገባል።